አይደለም እናውራ ወይኔ ይቅርታ ማድረግለት ምለውን ነገር ሳረገው እኔ ይቅርታ ላደርግም አይደለም ተነሳ አታሳጣኝ ከሰውት ነግሬያለሁ ያንን ነገር ንገረኝ በቃ ስለ ሄለን ንገረኝ ብዬ ነው አይደል ነገርኩ ከዛም አልፎ ደግሞ በጥፊ መታኝ እንዴት ይመታኛል አሁን ከመታኝ ደግሞ ነገ አስበው ምን እንደሚሆን ማስረዳት እየቻልክ ለምን ትመታኝ ሲጀመር ብቻችን ማውራት እየቻልን ሰው ይዘላል ቤትሾኒ ሌላ ሰው በቃ ይቅርታ እንድታረጊልኝ እኮ ነው አይደለም ስለማንችል ቀላል አርጊው ቀላል ነገር ለምንድን ነው እንደዚህ ተካብዶ ነገሮችን ወደ አጉል የሚሄደው አይደለም አረ ተያንቺ ልጅ ያዝ ጠበቃ አርጊኝ ያዝ ጠበቃ አርጊኝ አይቀርም ቀርቶብኝ ሰላም እንዴት ናችሁ ውድ ፋሚሊዎቻችን እኛ በጣም ደህና ነን እንግዲህ ቤተሰቦቻችን ያው የተፈጠረውን ነገር አይታችኋል እኔ ማቀው ነገር የለም ግን እንደዚህ አይነት ነገር ተፈጥሯል እዚህ አንዳንድ ትንሽ ነገር ናቸው ቀላል ነገሮች ናቸው የምትሏቸው ነገሮች በዚህ ደረጃ አድገው እንደዚህ ችግር ይፈጥራሉ እንደዚህ ችግር ይፈጥርብኛል ብዬ እንኳን አላሰብኩም ነበር እኔ እውነት ለመናገር ግን ቤቲም ተከፍታብኛለች ያው ዛሬ ላይ እንግዲህ የመጣሁት ምንድነው ቤቲንም ይቅርታ ለመጠየቅ ነው ያው አጠፋው ብዬ የማስበው ነገር የለም ጥፋት ተብሎ እንኳን የሚታሰብ ነገር ካለ እኔ እንደሚገባኝ እንደሚመስለኝ ጥፋት ተብሎ የሚታሰብ ነገር ካለ እንኳን በጥፊ መማታቴ ነውና በዛ ምክንያት እንግዲህ አሁን የመጣሁበት ምክንያት ቤቲን ይቅርታ ለመጠየቅ ነው ቴዲንም የፈለኩት ለምንድነው እሱም አብሮ ይቅርታ እንዲጠይቅልኝ እሱንም ስታይ ይቅርታ እንድታረግልኝ ምናምን ነው እኔ ቴዲ ምንድነው አጠፋው ብዬ የማስበው ነገር በቃ በጥፊ መተቻታለሁኝ ያ ደግሞ የሆነው ልክ ነው አግባብ እንዳልሆነ አሁን ስለገባኝ ነው ይቅርታም ለመጠየቅ ያሰብኩትኝና ያ ደግሞ የሆነው ምንድነው ስራዎች ተበላሽተውብኝ በጣም ከውጭም ተበሳጭቼ ነበር የገባሁትኝ ቤት ውስጥ እንደዛ ነገር ሲገጥመኝ ደግሞ ያ ተጨምሮ ነው እንደዛ የሆነው ግን ዞሮ አጥፍቻለሁኝ ስለሱ ይቅርታ መጠየቅ አለብኝ በዛ ደግሞ አንተንም የፈለኩ ለዛ ነው ሌላው ያጠፋሁት ነገር እኔ ምንም የሚታወቀኝ ነገር የለም ለኔ በቃ ምን እንደ ጥፋት የማየው ነገር የለም አላቅም አይ በጥፊ ማታትህም ጥፋት ነው ፕላስ ደግሞ ማስተካከል ያለብህ ከዚህ በኋላ ወይ ቤቲ ከተኛች በኋላ ነው አንተ መተኛት ያለብህ እኔ በጣም ደስ የሚለኝ ለማጽናናት ነው በጣም ብዙ ነገሮችን ቴዲ እኛን ለማጽናናት ለማሳቅ ምን በማለት እንትን ይላል ከተኛች በኋላ እንደ ሐሳብ ብትተኛላት እኔ አይወላ አሁን ቴዲ አሁን እሱ ላይ አጥፍቻለሁ አላስብም አሁን ምንድነው እኔ አውርቼ ሊሆን ይችላል አላቅም ምን እንደሆነ አላቅም እንዴ ምን ብዬ እንደማስረዳት እኔ አላቅም ግን የኔ ጥፋት ነው ብዬ የማስበው ምን መሰለ በቃ በዛ በንዴት ውስጥ ሆኜ እሷን በጥፊ መምታቴ ጥፋት ነው ስለዚህ ቤቲም ጥፋት አለባት በዚህ ላይ ባይዘው በቃ ስለዚህ ያንን ይቅርታ መጠየቅ ፈልጋለሁ እሷን ጥፋት ነው ምናምን ብለን ሄደን አንልም እንጂ ለማስታረቅ አይደለም እንሄደው ግን በእንደዚህ ያየው በቃ አንተ በመሃል ገብተህ እንድታስታርቀኝ ነው ፈልገው እሷን ታይምተው ተብሎም አይደረግም እሷም በቃ እኔ እሱ ነው የምለው ሆኖ እንኳን በአካል እንኳን ቢሆን አንተን ነው እንዲህ ነው ወይ በቃ ለማንኛውም እኔ ቴዲ የማስበው ይሄንን ነው ገብቷል እንደዚህ ቀላል ነገሮች ችግር ይፈጥራሉ እንደዚህ አንዳንዴ በቃ ባጭሩ ካልፈታናቸው ነገሮች መስመር ይስታሉ ብዙም እያየን ነው የብዙ ሰዎችን ቤት በትንሽ ነገር እና ነገሮች መስተካከል አለባቸው ከዚሁ ካልተስተካከለ ደግሞ ጥሩ አይመጣም እየባሰ ነው የሚሄደው ነገሮች እየባሱ ነው የሚሄዱት እኔ የተከሰተው ነገር ያልጠበቅኩት ነገር ነው የሆነው በጣም ተናዳለች አኩርፋኛለች እሷ ስለዚህ ኩርፊያውን እንድታነሳ ቅያሜውን እንድታነሳ ሰላም እንድንሆን ነው ፈልገው ቴዲንም አንደኛ የፈለኩት ነገር ከሷ ጋር ሰላም እንድንፈጠር እንዲያደርገኝ ነው እሱ ነገሮችን ሰውም ሲናገራት ጫን ሲላት ምናልባት እሷ ነገሮችን ተረጋግታ ለማስተካከል እኮ እንትን ብላ ይሆናል ስለዚህ ቤተሰብ እንግዲህ እኔ ይቅርታ መጠየቅ ነው ፈልገው በቃ እኔ ጸብና እንትን ብዙ አልፈልግም በቃ እንትን ውስጥ አልፈልግም መግባት አልፈልግም ለማንኛውም እኔ በጥፊ መማታት አልነበረብኝም ልክ አይደለም አጥፍቻለሁ ኢሞሽናል ተሆናለህ ግን በቃ ስራ ተበላሽቶብኝ የመጣሁት በቃ በጣም ነው የተናደርኩት በዛ ምክንያት ተናድጄ ነው ነገሮች ላይ አንተም የሆነ ስራ ቢበላሽብህ እቤት ይዘህ የምትመጣው መንፈስ የስራውንም የቤቱንም ሁሉንም መለየት አለብህ የስራ ለብቻ ነው
አቤት ስትመጣ የብቻ ነውና እሱን አንድ ነገር አስተካክል። ህይወት እንደዚህ አይቀጥልም። እስኪ እኔ አጥፍቻለሁ። ቴዳዬ አንተ ምንድነው እኔ አላጠፋውም አላልኩም፣ አጥፍቻለሁ። አንተ ግን ዞሮ ዞሮ እሷን ይቅርታ እንድታረግልኝ ያው እንድታናግራት ነው፣ ተረጋግታ እንድታስብ እንድታወራ እንድታረጋት ነው። ዛሬ ይቅርታ ልጠይቃት ፈልጋለሁኝ። ስለዚህ ቴዲ አብሮኝ ይሆናል ማለት ነው። ቤት ገብተን ይቅርታ እንድታረግልኝ ያው ቴዲ በሽማግሌ ነው የሚሆነው ብዬ ነው ይስተካከላል። ቤተሰብ ለማንኛውም እናንተም አብራችሁን ሁኑ። ቆንጆ ነገር አስታርቄ እንገናኛለን። በቆንጆ ቪዲዮ ታርቀን እንመጣለን ብዬ አስባለሁ። አስታርቀን እንገናኛለን። አብራችሁን ወደ ቤት እንሂድ እስኪ ትላለህ። ቤቶች እንዴት አደራችሁ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ቤትሽን በእናትህ ያው ማናገር አልፈልግም። አይ ለሆነ ጉዳይ ነው እንግዲህ መጣ ነው። በሰው መሀል መቼም መጋጨት ያለ ነው አይደለ? ይቅርታ እንድታርግልኝ ይቅርታ እንድታረግልኝ በቃ አጥፍቻለሁ አይደለ? በቃ ከኔ በላይ ማን ይመጣል? በእናንተ ማለት ቴዲ እኔ አንተን በጣም ነው ማለት ወድ ታውቃለህ፣ ግን እሱ ራሱ ያውቀዋል፣ ጉዳዩን ያውቀዋል፣ ሁሉ ነገር ያውቀዋል። ገባ አይደለ? እኔ አንተን መናቅ ፈልጌ ወይም አንተን ላለማለት ፈልጌ ሳይሆን እኔ ከሱ ጋር ምንም አይነት ንግግር አልፈልግም። የምፈልገውን ነገር ያውቃል። ያንን ነገር ካረገ በኋላ ነው እና እሱ እናወራ። ገብቷል አይደለ? ልክ ነሽ። ግን በእናንተ መሀል ቤትሽው ይሄ አንዳንዴ ይገጥማል፣ በመሀል ይከሰታል አይደለ? ግን ነገሮችን እያለፉ እየተነጋገሩ ነው ማስተካከል ያለብንና ይቅርታና እኔ ኮንታክት ስለገባኝ ይቅርታ እንድታረግልኝ ነው የመጣሁት። ማመን አይደለም አቤላ፣ ታውቃለህ ፈልገውን ነገር ነግሬሃለሁ። ያንን ነገር ንገረኝ፣ በቃ ስለ ሄለን ንገረኝ ብዬ ነው አይደለ ነገርኩ። ከዛም አልፎ ደግሞ በጥፊ ይመታኝ። እንዴት ይመታኛል? አሁን ከመታኝ ደግሞ ነገ አስበው ምን እንደሚሆን ማስረዳት እየቻልክ ለምን ትመታኛለህ? ፍቅር በቃ ያለፈው አልፏል። በቃ ይቅርታ እንድታረግልኝ በእናትሽ ይቅርታ አቤላ እናውራ። ቆይ እኔ ይቅርታ ማድረግለት ምለውን ነገር ሲያደርግ ነው። እኔ ይቅርታ አላደርግም አይደለም። ተነሳ አንተ ተነሳ፣ አታሳጣኝ ከሰው ፊት። ገባ አይደለ? ሲጀመር ብቻችን ማውራት እየቻልን ሰው ይዘለና ቤትሽው ሌላ ሰው በቃ ይቅርታ እንድታረግልኝ እኮ ነው። እሱን ከኔ በላይ ለእናንተ የሚቀርባል ይመጣል። አጥፍቻለሁ አልኩኝ። ከማመን በላይ ምን አለ? በቃ አጠፋው አይደለም። እኔ በቃ ስለ ሄለን ካልነገርከኛ እንትን አይደለም አቤላ። በቃ ሄዲንን ሲል እንዳደረፈ አልሰማም። አንተ ወድሻለሁ፣ አፈቅርሻለሁ ሄለንዬ ምናምን እንደዚህ ግልጽ ያለ አማርኛ እኔ እኮ ቤትሽው በዚህ ጥፋተኛ ነሽ። አንዳንዴ በህልም የታየ ነገር አሁን ለምሳሌ እንደዚህ ማድረግ ይቻላል? ቴዲ በቃ የሚደረግ ነገር ነው እንደዚህ የሚወራ። ወድሻለሁ አፈቅርሻለሁ ልትላችሁ ይሄ ኖርማል በህልም ሰው ስንት ነገር እኮ እየተላለፈ ነው የሚኖረው። ቤቲ ስንት ነገር ማለፍ አለብሽ። በጣም ብዙ ደግሞ ይሰማል። እኔ ጥፋቴና ምን የመጣውኛ ለምንድነው እንደዚህ መጥቶኝ ነው አንቺ ቆይ አይደለም ስለማን ነው የሰማሽው? ካንተ ጋር ማውራት አልፈልግም ሲጀመር ስላለ ነው አፍሪካው ማውራት እዚህ ጋር ቆሜ ማለት አይደለም። ስለማን ነው ቀለል አድርጊው። ቀላል ነገር ለምንድነው እንደዚህ ተካብዶ ነገሮችን ወደ አጉል የሚሄደው? አይደለም እናንተ ሁለታችሁ በቂ ናችሁ። ይሄ ጉዳይ በቀላሉ መፈታት የሚችል ነው አይደል አቤላ? ሰው ስንት ነገር እየተደራረገ ይሄ አሁን ሰውስ ቢሰማ አያሳፍርም? ያሳፍራል ቴዲ። ግን አንዳንዴ አያሳፍር አንቺ በራስሽ አሁን አቤላ አንቺ ሌላ ነገር እንደዚህ ያልሽ ቢል እንደዚህ ያደርጋል ብለሽ ታስቢያለሽ? አንቺ ነገሮችን እያለፍሽ ነው መሆን ያለበት። አሁን መሰለ ቴዲ አንተ ስለኔና ስለ አቤላ ብዙ ነገር ታውቃለህ። ብዙ ነገር ታውቃለህ። የምታየው የላይ አይደለ? ከላይ የምናደርገው ነው እንጂ የውስጡን አታይም አንተ። ከውስጥ ደግሞ በጣም ብዙ ችግር አለ። ድሮ በምንሰራቸው ቪዲዮዎች በጣም መልካም ሰው ነበረ ምናምን። አሁን ጸባዩ ሁሉ ተቀያይሯል። ስልክና ስልኩ ነው ቤቱ። ጊዜ ለኔ አይሰጥም፣ ለልጆች እንደ ድሮ ጊዜ አይሰጥም። ቴዲ በእውነት ነው የምልህ፣ ምንም ጊዜ አይሰጠንም። ስልክ ብቻ ነው። ይሄ አሁን ጥፋት ነው። የሥራ ጉዳይ እኮ ነው። ስልኬን እንትን ብል እኮ የሥራ ጉዳይ እኮ ነው የምመለከተው። ጊዜ እኮ ያስፈልገናል። ሰው ሁሉ አያስፈልግም መቻልኩኝ። በቃ ሰው እኮ እንዴ አሁን እኮ እንደዚህ ትክክል አይደለም። ስራ ሲጀመር ማለት ነው የሆነች ጋር ደግሞ ስራ የለም እንደዛ ያለ ስራ አይደለም። በቃ በስራ እኮ እኔ በመስራት አይደል እንደ እየኖረን ያለ ነው። በቃ ስራዬ ደግሞ ግዴታ ነው። አንዳንዴ ደግሞ ለነሱም ጊዜ መስጠት የለብኝም። ድሮም ትሰራለህ እኮ አይደል? ድሮም እየሰራ ከዛ ግን የተለየ ነገር አሁን ለጊዜ አይሰጥም። ድሮም እኮ ስትሰራ ነው የኖርኩ አይደል? አዎ ስለዚህ ከዛ ግን የኛ ስራ እንኳን እሱ ይቀርና አምሽተን እንኳን ለሊት 9 ሰዓት 10 ሰዓት የምንገባበት ስራ ነው።
ስራችን ግን ማስተካከል ይችላል ነው እንዴ ሌላኔ የሰማችሁ በጣም ብዙ ነገሮች አሉ አንተ ማይገባው ብዙ ነገሮች አሉ እሺ አሁን ምን እንዲሆን ነው የምትፈልጊው ማለት አሁን ይቅርታ እየጠየቅኩ አይደል እንዴ አሁን ያለውን ነገር ፍቱ እሺ ምንድነው የምትፈልገው እኔ አሁን ቴዲ ይቅርታ እንድታደርግልኝ አንተን ይዤ መጣሁ ስለዛ ነው ግን ምንድነው የምትፈልገው እሺ አሁን ይቅርታ እንድታደርግልኝ እኔ ከኔ ምንድነው የምትፈልገው አልገባኝም እኮ እኔ 100% ነው የምነግርህ ቴዲ የምሬ ነው በህይወቱ ሌላ ሰው አለ ስለዛ ሰው ካልነገረኝ ደግሞ እኔ ይነግርሻል በዚህ እንኳን ችግር የለም ምንድነው አይደለም አሁን ሄለን ስለተባለች በህልም ስለታየች በህይወቴ ምንድነው ሌላ ሰው የሚኖር ቴዲ በህልም አይደለም እንደወሬ ነው በቃ እንዴ ለምንድነው እንደዚህ መጥተው አንቺ ለምን አጉል ነገር እንትን ታያለሽ እወድሻለሁ የኔ እንደ በቃ ብዙ ነገር ነው ያለ ልጅ ስለነበረ ብዙ ነገር አሰማው ቴክስት ላይ ያገኘሽ እንደዛ አይደለም ቴክስት አይደለም ታኝታን ነው እንጂ እንደዛ የሚያወራው እኮ እኔ ምን አውቃለሁኝ አሁን እኔ በህይወቴ ውስጥ ምን እንዴ ዝም ብዬ ፈጥር አለ ብዬ ላወራሽ ነው እንዴ በቃ እኔ ህይወቴ ውስጥ ምንም አሁን ደርስበታለሁ ሁሉንም ነገር ደርስበታለሁ እኔ ሰው እየነገረኝ ማለት ነው ትዳራችን ልጆቻችን ይበልጣል ይበልጣል አሁን ይበልጣል ዝም ማለት እንደለብሽ ቤት ይመርሽ መስተካከል ያለበት ጉዳይ መስተካከል አለበት አቤላ መንገርም ያለበት ነገር ካለ ለሷ ነገራት ገብቷል አይደል እኔ ምንድነው የምነግራት ቴዲ ምንም የምነግራት ነገር የለም እኮ አይደለም እናንተ በተረጋጋ መንፈስ በህልም አየሁት ያለችው በአካልም ሰማለው ነው የምትለው እያለች ያለችው ሰማለሁም ነው በቃ እኔ ቴዲ እኔ ጋር እንደዚህ ነገር የለም በቃ እኔ ትንንሽ አልማላቀው ነገር በቃ እንዴ ለምንድን ነው በጣም እንዴት ነው ይሄን እኮ እየተነጋገራችሁ ያወራችሁበት እየተስተካከለ አንዳንዴ ስራ በዝቶበት ነው አይደለም በስራም እኔ አውቀዋለሁ ያበላን ስራ ቴዲ በደንብ ነው ማውቀው ምን ያክል ጊዜ አብረን እኮ 8 አመት ኖረናል አይደለ በ8 አመት ውስጥ ስለሱ ብዙ ነገር ነው ማውቀው ያለውን እንትን ደግሞ ምን መሰለህ እንዴና የምታቂን ከሆነ በዚህ ደረጃ የምታቂን ከሆነ ብዬ ምንም ነገር አልፈጥርም ብዬ ከሚዲያም ከምንም ርቄ ስራ ማቆመን ምናምን ዝቅ ብዬ እየኖርኩ ነበር ገባ አይደለ አሁን ግን እኔ ዝቅ ብዬ ምንድነው የጎዳሽ ዝቅ ብሎ ምን ወሩ አሁን ይቅርታ ስለ ይቅርታ ብቻ ዝቅ ብለን እኮ ሁላችንም ዝቅ ብለን ስንል ዝቅ ስንል እኮ ዝቅን ታውቃለህ ልዩነት አለው ገባ በፍቅር ዝቅ ብለ መኖርና ይሄ እያስመሰሉ ዝቅ ብሎ መኖር እና እስከዛሬ እየጎዳኝ ነበር እያልሽ አዎ በጣም እየጎዳኝ ነው በጣም እኮ ምን ማስተካከል ያለበት የእውነት እያሳዘንሽ ነው አቤል ማስተካከል ያለበት ጉዳይ በአንተ በኩል ካለ ታስተካክላለህ በሷም በኩል ካለ ምትለውን አትሰማም እኔ እስከዛሬ ድረስ እኮ ጎርታኛል እያለሽ ነው እንደዚህ ነበር እየኖርን የነበረው ለዛማ አይደለም ስልክህን በደንብ መፈተሽ ፈልጋለሁ ምንድነው የምትፈልጊው ለምን እኔ አንቺን ስልክ ፈትሻለሁ እኔ ለምንድን ነው ሶስታችን ቁጭ ብለን ምናምን አይደለም እኔ በእናንተ ጉዳይ አልገባም እናንተ ናችሁ ፊክስ ማድረግ ያለባችሁ ሁለታችንም ይሁን ምናምን ብቻ ብዙ ነገር ማጣራት ፈልጋለሁ ስለሱ እኔ ራሴም ተከታታይ ደርሰበታለሁ ያን ነገር ሳይጸዳ አሁን መጥቶ አንተን ይዞ ምናምን ስለመጣ እኔን ለማስተካከል ለማለት እኔ እኮ ይኸውልሽ ይቅርታ ለመጠየቅ ያስፈልጋል እና አደባብሰህ ነገሮችን ሳላቅ እንዳልፍ ነው እንደዛ ደግሞ አልፈቅድም ይቅርታ ለመጠየቅ ለምን አትሰሚኝም ይቅርታ ለመጠየቅ እኮ የመጣሁትኝ እኮ ጥፋት የተሰምቶኝ ያጠፋሁት ደግሞ ነገር በቃ አንቺ ላይ መሰንዘር አልነበረም መምታት ስላልነበረብኝ ነው የመጣሁትኝ እንጂ ስለምትይው ህልም እኔ ምንም የማውቀው ነገር የለም እንዴ ሰው እንዴትስ እንዲወቀሳል እንዴ እንደዚህ ያርጋል ተብሎ አሁን አንተ እንዳይታወቅብክ ነው እንደሚሆነው አይደል ቤት እንደዛማ ለምንድነው እሺ ለመታወቅ ሳይሆን ነገሮችን ጥርት ባለ ጉዳይ መፍታት ነው እንጂ የሚሻለው ይሄ ነገሮች አሁን እኛ ወደ መፍትሄው ነው መምጣት ያለብን አቤላ እንዴት ልምጣ ቴዲ ወደ መፍትሄው ተመጣጣለው ነው እሷም ልጅቷ ማነው ስሟ ሄለን ስለ ሄለን የምትባለው ልጅ መጥራት ካለበት መንገድ ካለብን ማን ነች ሄለን በደንብ አስብ ጌታን አስብ እንዴ እንዴት ነው ስታስበው አንተ እንዴ ገብቶኛል እኮ ግን እሱን ነገር ነገሮች ቀለል አድርጋችሁ ያዙትና ያለበለዚያ ቤት ውስብስብ ነው መፍታት የማይቻልበት ቀለል አድርጌ ማየት እሺ ምንድነው ማድረግ ያለብኝ ምንድነው ምን በቃ እኔ ላደረኩት ነገር ይኸውልሽ በቃ አንቺ ላይ ሰንዘር ያለው ለሱ ይቅርታ ጠይቃለሁ ያንውን ጉዳይ ምንም የማውቀው ነገር የለም ለምንድን ወደ ኋላ የምንመለሰው አሁን እኮ ስለ ይቅርታ አይደለም እያለች አይደለም አዲስ መከራከር አይደለም እንዴ ሲጀመር እሱ ማለት ነው ከልብ ይቅርታ እያደረገች ያለችው ነገር ወደ ኋላ ተመልሳ እስካሁን የኖርኩት ኑሮ እያለች እኮ ነው ያለችው እግዚአብሔር ነው የምልሽ ምን መስተካከል ያለበት ነገር ካለ አሁን ነው ያለበለዚያ መስመሩን ይስታ ትንሽ ነገር ያልናቸው ናቸው እያደጉ በቃ እሱን ነው እያልኩ ያለሁት ለምን ያድጋሉ አንቺን ተሸነፍና ይቅርታ ብትይውን ችግር አለ
ለምንድነው ሸነፈው? ምን አጥፍቼ ጭራሽ ለነገርኩት ነገር ያለስ መጥቶኝ ሳይኖር ያለው ቴዲ እስካሁን እኮ ስለመታውሽ እኮ ነው እንደዚህ አይደለም እንደዚህ ሆነ የለባችሁም ስለመታውሽ ነው ይቅርታ እየጠየቅኩ ያለሁት ተጸጸቼ እኮ ነው አይደል ብትጸጸት እኔ ደግሞ የምፈልገውን መልስ አሰጣኝ እንደ አዲስ ስለምትዩ ነገር አቤላ ቤት ይዝበናናችሁ ዝም በሉ እንዴ አንቺ ይቅርታ ብትይ እሱ ይቅርታ ብትይ ምንድነው ችግሩ ምንድነው ችግሩ ንገሪኝ ምንድነው ችግሩ እንዴት ብሎ ሳይጠራ ይቅርታ አደርጋለሁ ነኝ እንደ ህይወቴ አንቺ የምትፈልጊው በቃ እንደዚህ የሚባል ሰው አለ አሁን አይምሮሽ የሚፈልገው እንደነገርሽ ነው የምትፈልጊው እንዴ ይቅርታ ካለሽ በኋላ ይሄ ለምን ሆነ እንደዚህ ብናደርግ ለምንድነው ጊዜ ማሰጠኝ ብለሽ ራሳችሁ መወደድ ገብቶሻል አይደል እኔ ቴዲ ምንም ማውራት አልፈልግም ከሱ ጋር መነጋገር አለብኝ እኔ መናቅሽ ነው በእውነት አልንቅህም በጣም ይቅርታ ቴዲ በጣም ይቅርታ አንተ ምንም አይደለም ነገሮችን ይያችሁ እግዚአብሔር ነው ማስተካከል ያለባችሁ ነገር አስተካክሉ ቴዲ ምን ላል አይደል አንተ ይቅርታ የመጣው አይደል አዎ የምትለው ኢሞሽንህን ሰብሰብ አድርገህ ያለቻለችን አትሰማመን ከበፊትም እንዲህ እንትን ብዬ ነው እንደዚህ አይደለም ማን ያለው ብለህ ራስህ ማለት እኔ አስደስታለሁ እያልኩ እንደዚህ ልክ እስኪ በእናትህ እንትን በለው እስኪ ምን ሆነ አንተ እስኪ በእናትህ የሆነ ነገር አድርግ